አጋጣሚ ታውቃለህ ከልጅቷ ጋር ሴክስ አድርገን ነበር ስለ ከሷ ጋር እያወራሁ ማለት ነው። እንደውም ያው ግንኙነታችን እስከዚህ ድረስ ደርሶ ነበር። ክላስም አስገብቻት በቅርብ ነው። አዎ ክላስ አስገብቻት አሁን የምነግርህ ነገር የምታውቃለህ ክላስ አስገብቻት ልጅቷ እንትን አለች። ያው ቀኗ መምጣቱ ሳላቅ በፊት ነው ያረኳት ታውቃለህ። ከዛ በኋላ ከዛ አረገዘች። ደውላ ያው ያስመልሰኛል ማለት ጀመረች ታውቃለህ። እሺ ምናምን ብዬ እኔ ደነገጥኩ። እንደውም አስወርጁ ምናምን ስላት ነበርና የመጀመሪያ ልነግርህ ነው እኮ እሱን መሳቃለሁ። ታዲያ እኔ ለምን አላውቅም። ከዛ እምሬን እኮ ከዛ በኋላ አረገዝኩ ስትለኝ እኔ ደግሞ ይሄን ለደንግጬ ምናምን አስወጪው ምናምን ብያት ከዛ የመጀመሪያ ስለሆንክ አላደርገውም ደግሞ አፈቅርሃለሁ አንተ ብጠላኝ እንኳን እኔ ነገር ማድረግ አልችልም ማለት ነው። ይስቃይ ነው ማርያም የምር ከዛ እኔ ወሽላለሁ ለና መድኃኒዓለም ዛሬ ቁም ነገር እያወራን ከዛ በኋላ ልነግርህ እኮ ነው እኮ እንደዚያ ቃላት አታወራ አንተ ልጅ ተው። ከዛ በኋላ ምን ትለኛለች መሰለኝ እሱ አይደለም እኔ መውለድ ነው የምፈልገው አለች። እሱን ትላለህ እንዴ? አሁን እኮ አይደለም ዛሬ 2 ወር ነው። ከዛ ልጅስ 2 ወር ነው ገና አልተወለደም አይደለም ገና ነው ልጁ 2 ወር እሱን ትላለህ እንዴ? ይዶል እኮ እንትን አለች እንጂ አማርኛ ምናምን ደግሞ ያበዙ የለ አማርኛ ትለኛለች ዛጋለ። ከዛ እሺ ምናምን ብዬ ይዤላት እሄዳለሁ የምፈልገውን ነገር ሁሉን ነገር ያሟላላት። ዛሬ ደግሞ የሌለ አማርኛ አለች ምንድን ነው ያልኩት። ከዛ ሌላ ወንድ አማረኝ ካንተ ውጪ ለኔ ደውላ ነው ሌላ ወንድ ካንተ ውጪ እንዴት አማረኝ የምትልክ ቺክ እንግዲህ እኔ እስካሁን ድረስ ሰምቻለሁ አይደለም የምር። ከዛ በኋላ ዛሬ ደውላ ነው ታውቃለህ ሁሌ እኔ ያው በአንተ ላይ መደረብ ፈልጌ ሳይሆን የኔ አእምሮት ደግሞ ለየት ይላል እና እባክህን ብላኝ እስካሁን ድረስ እየጨቀጨቀች ነው። አሁን ራሱ ከእሷ ጋር እያወራ ደውላልኝ ነበር። አሁን ማማከረው ሰው ሳጣ ነው ወደ አንተ ራሱ መጣሁ። እንዴት ነው የምትወዳት ልጅ ተሸክመልኛል የምትላት ሴት ማለት ነው። ሌላ አማረኝ ሌላ ሴክስ ከሱ ጋር ሌላ ሰው ጋር ማረጋ ማለት ትላለች። እንደዚህ ያን ሲያምርሽ ይቅራጥራል ምን መሆን የሌለበት ነገር ነው። አሁን እንኳን እስቲ መድኃኒዓለምን ሙዳሬ ዝም ብሎ ነው ኦኬ ነገር ጋር ምን ትላለች አሁን ያው እሷን ድንገረህ የምሬን እኮ ነው። እሷን አሁን ጠልቻት አይደለም ግን ይሄ ነገር መሆን አልነበረበትም። ውሳኔዋን ደግሞ ማክበር አለብኝ። ለዛ እኮ ነው አሁን ደግሞ የምፈልገውን ነገር ደግሞ ለማድረግ ያለሞ የማምነው ሰው ጓደኛዬ የምለው ሰው ያው መቼ ሚስጥሬን ታውቃለህ ብዬ አልገምትም። እና እንዴት ነው ወይኔ ውሏት ያስመልሰኛል ብላኝ እንደገና ጠርታኝ ሆዷን ትንሽ እያሳይታኝ ነው። አንተ በቃ ልጅ እንዲሁ ለፈልጋር አንተ አይ አልፈለኩም። ታዲያ እኔ ምን አደርጋታለሁ ታዲያ በግድ ዛግዴ አቶ በሚስጥር ቢራራማቱ ምን ያለ ወይኔ እምቢ አለች እምቢ አለች ወፍገ ማለት ተሽገሽ ይወና ጉደጋት የወሬ ነው በቃ ሰዳ በሰው እንዳትናገር አደራ። እዚህ ማለት ነገር ግን የሆነ በቃ ስልኳን ልስጥክና በእናትህ እኔ ምንም በቃ ሳቅ ነው በቃ ምን ላግባው ስትናደድ አንዳንዴ ትስቀኝ ነው ኮናጆ ጅራ ሶስም ቡና እና በቃ ዛሬ ለማ አብራታሩ ግን አዝቂ ሌላ ሰው ፈልግ እሱ አይደለም። እኔ እኮ ልንገርህ ልጅቷን እኮ ልንገርህ እዚህ ጋር በወዳት ራሱ የሆነ በቃ ምንም ማድረግ አልችልም። ምክንያቱም እዚህ ጋር ፍላጎቷን ማሳካት አለብኛ። ደግሞ አምሮት ታውቀዋለህ
የሌለ ነገር ነው የሚያስመኛቸው። እኔ እስካሁን ይሄን ነገር ሳምቼም አላውቅም። እንግዲህ ግን እስቲ ኢየሱስን በላል እንደዚህ አምሮታል። ግን ፍቄ እኔ ገብርኤልን ብዬ እምላለሁ ማርያምን እንግዲህ የማልኩልህ ነው። ግን ምን ታደርጋለሽ? አንተ ራሱ ቢያጋጥመህ እንደዚህ አብትለህ ምን ታደርጋታለህ? ለምሳሌ አይደል ምን ትላለህ? ምን ይመስለኛል ልጅቷ በጣም እየወደድካት በዚህ ላይ ደግሞ አንተ ሳታውቀው አርግዛ አንተ እኮ ከዚህ ልጅ ጋር እኮ አልኖርም ማለት ነው። አሁን እኮ እሷ ጠንታኝ እኮ አይደለም እኮ አምሮት ነው እኮ እርግዝና ወቅት ላይ እኮ የፈለጉት ነገር ያምራቸዋል። ስሙ ያምራቸዋል። የሚፈልጉትን ነገር ደግሞ አማረኝ፣ አፈር አማረኝ፣ ግድግዳ ጭቃ አማረኝ፣ እንደገና ጫፍ ያለችዋን ከግንድ ጋር ያለችዋን እንኳን ቅጠል በጥስና አምጣልኝ ምናምን ይላል። እንዳውም እሱን እንኳን ማላለችኝ ነው የምለው። አስባ እኔ ግንድ መውጣትም አልችልም። አሁን በቀደም ላይ የሆነ ነርስ ራሱ ሚስቷ አርግዛ የድሉ ቤት ፉፉ ጋር ማረኝ ስትል ለድሉ ሚስት ደውዬ ፉፉ ጋር መጣችላት ይዘላት ፉፉ ጋር ኦኬ ኧረ እባክህ እሱ ያስተራረቡ ሁሌ እንትን ቡሌ ምናምን ቡሌ አምሮት ኧረ እባክህ እኔ ቡሌ ብትለኝ እኔ አላመጣላትም እንዴ ያው ሴክስ አማረኝ ነው እንትን ከሌላ ሰው ጋር እንትን አለች። እኔ ከማንም ጋር ብታረግ እዚህ ጋር ማለት ነው ምንም እንትን አይለኝም። ምክንያቱም ያው መቼም ያኔ አማረኝ ስላለችኝ የሚያምራትን ነገር ደግሞ ላረግላት ግድ ይላል። ይሄ ለሰው እንዳታወራ ምን አንተ ጋር የመጣው ለዛ እንዴ እኔ ሌላ ጊዜ ያዘ ተነግራለህ። አንተ ጋር የመጣው እኮ ለዛ እኮ ነው። አልነገርኩም እናቴ ትሙት ነው ካፍ እንደበጣይ ሼም ይዘኝ ነው እኮ ወደ አንተ ጋር መጥቼ እንኳን መቼም ሌላ ጊዜ ልጁ እንዲወለ ፈለክ እኔ ልንገርህ እኔ ልጅ እንዲወለኝ እኮ አልፈለኩም። እዚህ ጋር በጥፎ ነው እኮ ያንተ እኮ ልጅ አለው የሚባለው በዚህ ልጅ አለው። አሁን ልክ ችግር የለውም ምንም ችግር የለውም። ኖርካ ነው ግን የወደፊት ገባ ነው ይዘጋብ ልጅ እኔ እባክህ እኔ ራሳ ጉዳይ አንተ እንደ ችግር ሌላ የሆነ ልጅ ጋር የሆነ ልጅ ምን ጋር አለው ምን ይፈልጋታል እንጂ ከሱ ጋር ልጅ እንባ ቆየ ከተፈጠረ ይሄ የዛሬ 2 ወር ነው በቃ አዎ ማርያም የምር አሁን ተረግ ነው በቃ አሁን አማራጭ ታውቃለህ። እኔ እንኳን አትበጂ ስላት ነበር ታውቃለህ። መቼም እኔ ምንም የለኝም ከቤተሰብ ነው ያለው። እሷም እንደዛው ገና ትምህርት ላይ ነው ያለችው። ነገር ግን ያው ካላት ፍቅር አንፃር ለኔ እስከዚህ ድረስ መስዋዕት እንኳን መክፈል ይችላልው እንደማለት አሁን እኮ በቃ የሆነ ያላ በዛሬ ምናምን አብረ ለመተር አሁን እንደዚህ ቃል ከፍታው አብረ እድሪ ብትራለች ታራለች። አሁን አምሮት ነው እኮ እንጂ እኮ በሌላ ጊዜ እኮ ፈልጋህ እኮ አይደለም። አንተ እዚህ ጋር እስኪ ለምሳሌ ቡሌ ትበላለህ እንዴ? የቤት ልጅ ነህ ቡሌ በረንዳ ዳሪ ነው አብዛኛው ሰዓት የሚበላው የሚበላው የሚጠጣው የሚያጣው እንግዲህ የሚያምራቸው ሴቶች ካላደረች ችግር የለውም። ካላደረች ችግር አለው። ማርያም ችግር የለውም ችግር አለው። አምሯት አሁንም እዚህ ጋር እኮ ልንገርህ እሷ አሁን እንደምትወደው ነገራኛለች። መውለዷ ለማይቀር ነገር ደግሞ እኔም አውቃለሁ እሱን እንደምትወልድ ደግሞ እንግዲህ እንደዛ ነግራኛለች። መውለዷ የማይቀር ከሆነ ደግሞ እኔ ማድረግ ያለብኝ ነገር ምንድነው? ከሚያስፈልጋትን ነገር ማድረግ አለብኝ እና በሚስጥር ከማን እንደሆነ አትናገሪ ብያታለሁ። ከማን እንደሆነ እንዳትናገሪ እና ተደፍሬ ነው በይ። መቼም ካወቁ ቤት ድረስ እንደሚመጡ ታወቀ ነው። አዎ ልጅማ አግባ ነው የሚለው ያ ነው ማለት ነው። እዛ አማራጭ አጣው። ሰቀቀን ውስጥ ነው ያለው ሰሞኑን አንተ ምን አትሆኝም እንዴ? ከስቼ ራሱ ከስቼ ያለው ታዲያ ነው ለሰው ከቦታ ፊት ነገራትን አንተ እኔ ነገርኩህ። ከጠዋት ጀምሮ ስደውልኝ ነበር። ከጠዋት ጀምሮ ይሄ የማይሆን ጉዳይ ነው። እንዴት ይሆናል? ሌላ ነገር ያምርሽ ነው ችግር የለም። እኔ ላቆ ሰማይን ቧጥና ነገር አምጣልኝ እንዴ ከሰማይ ላይ ማጥጫ አመጣልሻለሁ ነው። እንዴት ያምርሻል ማለት ነው። ያ ነው ማለት እኮ ያ ሁሉ ነገር ነገራት ልሰማኝ አልቻለች። የሚገርም ነገር ማለት ነው። አሁን በዚህ ጋር
ያስበዋል የምታፈቅራት ሴት ራሱ እንደዚህ አማረኝ ስትል ግን የሆነ በቃ አላ ለምትወደው ሰው ደግሞ ማታረገው ነገር የለም። አምሮ ግን እኮ ፈልጎት አይደለም ፈልጎት አይደለም አምሮት ፍላጎትም አይደለም እኮ የሆነ በቃ አላ በዛ ወቅት ላይ አሁን ስንት ብዙ ጨቅጭቃለች ከነጋ ማዳና በጣም ነው እንጂ ሙሉ ዝሙበት እውነቴን ነው። አሁን እኮ አማራጭ በጣም አጣውኩ ታውቃለህ። የሆነ ችላ ብል እንኳን ልጅቷ ህይወቷንም ታጠፋ ትችላለች። ምክንያቱም ብዙ ሴቶች ታውቃለህ በዚህ ላይ ሁለት ነፍስ ነው ይዛም ትሄደው ያው ልጇ አለ እንደገና የሷ ህይወት ራሱ በከንቱ ሲሆን ይሄን ነገር ማድረግ እየቻልኩኝ ይሄን ነገር ሳላረግ ብቀር ይሻላል። እንዴት ታረጋለህ? በቃ ለዛሬ ብቻ ተሸገርልኛ ምን ላድርግ ታረሽ ለዛሬ ብቻ ተሸገርልኝ ይፈረው ወሬም እዚያው አንደር ያው ለአሁንም አልቻልኩም እኮ ነው ፍቅር ልንገርህ እኔ ካለን ባሪ በጣም አዘጋለሁ አይደል እየመጣሁ በጣም ፎግራለሁ እና ባልዲራስ ጮማራ ስትለይ አሁን ራሱ ማለት ነው ያው እኔ በጣም ስለምቀልድ ቁም ነገር አለው የምትለው ሰው ሙድ ይዝባል። በዚህ ሰዓት ቁም ነገር የለውም አነኝ የምትለው ሰው ነው የሚጠቅመው አቃለ እኔ እርግጠኛ ሆኜ በሐሳቤ እንደምትጋራኝና በምለው እንደምትስማማ ነው ራሴን ሳምኜ የመጣው። አሁን ብዙ ጓደኞች አሉ ግን ከኔ ጋር ቢበላም ቢጠጣም ጭራሽ የማይተባበር ጓደኛ አለ። አሁን እሺ ፍቄ በእናትህ አሁን ሙዳቅ አምሪ የርችንገር አምሪ የርችንገር ይዘልኛው እንትን ይዘልኛው ፍቄ በእናትህ አሁን በቃ አሁን ማድረግ ያለብን ነገር አይደለም። አንተ እንዴት የምትወዳት ልጅ አታፈቅራትም? ባፈቅራትስ እሺ ፍላጎቷ ነው አይደገኝ አንተ ታፈቅራታለህ ታፈቅራለህ አፈቅራታለሁ ማርጃም መድኃኒዓለም ግን አላፈቅራትም በቃ በመስፈልገው ነገር ነው ማለት ነው። እኔ ህይወቴ ራሱ ስጣታለሁ ለልጅቷ ለአንድ ቀን አዳር አይደለም። ይሄ እኮ ችግር የለውም መቼም ያው ሰው ከሆቴልም ያገባ የለም። ይሄ ደግሞ ለአንድ ቀን ስለሆነ በቃ ይሄን ብቻ ለዛሬ ተባበረኝ። መቼም ይጠይቅ ያላቅም ሁሌ ነው ማዘገፍክ በቃ እሺ በልኝና በእናትህ ለዛሬ ወይ አንተ በእናትህ ከማልልኝና እኔ ለማልክ እኔ ምን ማላመንኩ እሺ እናቴ ትሙት እሺ እኔ እንጃ ፍቅር በቃ አሁን አንተ እኮ ለኔ አስበህ ነው አይደል? አንተ እንዴት ዓለም እንዴት አለው አሁን እኔ በሰሚቼ ማላውቀው ነገር ስለሰማሁ ነው እኮ ያው ያ አመንኩ። እሺ ግን ሰሚቼ ደግሞ አላውቀውም ይሄን ነገር ምን ነው ሰሚቼ አውቃለሁ እንዴ? እኔ እኮ ግራ አጋብቶኝ ነው ፍቅር። ዛሬ አሁን ቀኑን ሙሉ እንዳበረች ውሻ ዞር ነበር ወደዚህ ወደዛ። ለስንት ሰው ነገርኩህ? መድኃኒዓለም ነው ለአንድ ሰው ነገርኩህ፣ ለአንተ ነው ነገርኩህ። አሁን ማለት ነው ደቂቃ ውስጥ እና በእናትህ በቃ ለዛሬ ብቻ በቃ ወደ ቢያንስ 2 ሰዓት አካባቢ ላይ ማንም እንዳያችሁ አደረግና ራሴ አልጋ ይዛለሁ። ምንም እኮ የሚከብድ ጉዳይ የለውም ፍቅር በቃ የኔን ተው በቃ እዚህ ጋር ምክንያቱም እኔ መድኃኒዓለም ቀር አይለኝም ምንም ነገር ማለት አንተ ብቻ ማለት ነው እሷ የምትፈልገውን ብቻ ሲጀመር እዛ አብራችሁ ሄዳችሁ አብራችሁ ማድራችሁ አስጠላይ ብትደም እኮ ትችላለች። አሁን ደግሞ ምን ታረግ መጣል ትደም ትችላለች አይደል? ለዛ ምንም የሚያሳስብ ነገር የለም። ስለ አእምሮቷ ሊቀየር ይችላል። ነገር ግን አእምሮቷ ሊቀየር ይችላል ብለህ ሳይሆን ማሰብ ያለብህ በቃ እቺ ልጅ የጠራችኝ በዚህ ነው ለጓደኛዬ ብዬ ነው ይሄን የማደርገው። ፍላጎት እንኳን ባይኖረኝም ለጓደኛዬ መስዋዕት መክፈል ስለምችል አረጋዋለሁ ብለህ ነው እዛም ድርሻ ሀሳቡን አስቀይራ እችላለሁ። በቃ እኔ አሁን ከኔ የሚጠበቀው እሷን እናንተ ማገናኘት ብቻ ነው። አሁን ማለት ማገኝ ምን እሷን እኔ ከቻልኩኝ እሺ ይሁን በቃ ልገናኛትና ሀሳቡን ማስቀየር ከቻልኩኝ አብሬያት ሁኜ ሀሳቡን ማስቀየር ከቻልኩ እሞክራለሁ። በቃ ከዛ ውጪ ደግሞ አድርግ ያልከኝን እሺ ላድርግልክ። እሺ ምን አድርጋለሁ ላንተ ቀልድ ነው። እሺ ግራና ካሜራ ለዚህ ውስጥ ምን ነገር ማለት ነው? ካሜራ ተነሳ
ቆይ ምንድን ነው የማይገርም? ቆይ ፍቅር ሰለ በጣም ሽከይ ነበር። መጀመሪያ ላይ ምናምን በጣም ያሌለ ማለት አሁን እሱ ለአንተ ውለታ እንደዋለ ነው እንደዛ ነው የቆጠረው። ያው ያመንኩት ማለት ነው። ሌላ ሰው ለማንም አልነገርኩም። ምን አንተና አምኜ የመጣሁት ስለዚህ እኔ አመንኩት። ምን ላላ እንግዲህ ያያችሁት ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስክንገናኝ